በእግዚአብሔር ፊት መጸለይ የፈለጋችሁ ግን አቅም ያጣችሁ ሰዎች ይህን ጸሎት አብራችሁ ይጸልዩ። ኮፕሊንክ፣ ሪፖስት፣ ሼር ማድረጋችሁ እንዳይረሳ። እግዚአብሔር አምላክና አባታችን ሆይ ቃልህ እንደሚናገር ለደካማው ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል ተብሎ በቃል እንደተጻፈ ደክሞኛል ብሎ በፊት የመጣን ሰው አንተ ታግዛለህ። ይሄው ዛሬ በፊት መተናል። አቅም አንሶናል፣ ደክሞናል። በፊት እንበረከክ ዘንድ ጉልበት አንሶናል። እግዚአብሔር አምላክና አባቴ ሆይ ከዚህ ቀን ጀምሮ የጸጋ ኃይል በሕይወታችን ላይ እንዲገለጥ በኢየሱስ ስም ጸልያለሁ። አንተን የምንፈልግበት፣ በፊት የምንጮህበት፣ ፊትህን የምንፈልግበት የጸጋ ኃይል በሕይወታችን ይገለጥ ዘንድ በኢየሱስ ስም ጸለይኩኝ። አሜን። 1 ደቂቃ የእምነት ጸሎት ከኔ ጋር አብረን ጸልይ። ይህን ጸሎት ኮፕሊንክ፣ ሪፖስት፣ ሼር ማድረጋችሁ እንዳይረሳ። አምላካችን እግዚአብሔር ሆይ ቃልህ እንደሚናገር እኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም እንጂ የክፉ አይደለም ተብሎ በቃልህ እንደተጻፈ እኛ ለራሳችን ከምናስበው ይልቅ፣ እኛ ለራሳችን ከምንጨነቀው ይልቅ አንተ ስለኛ የምታስበው ሐሳብ ይበልጣል። ያንተ ሐሳብ የሰላም ሐሳብ ነው። ያንተ ሐሳብ መልካም ሐሳብ ነው። ያንተ ሐሳብ ድል ያለበት ነው። ያንተ ሐሳብ ብዙ ስኬት ያለበት። ጌታ ሆይ በዘመናችን ሁሉ የኛ ሐሳብ ሳይሆን ያንተ ሐሳብ ብቻ በሕይወታችን ላይ ይፈጸም።